አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውዶችዬ ሰላም ናችሁ ወይ? እኔ ሰላም ነኝ አልሐምዱሊላህ ረብል ዓለሚን። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን፣ ሀገራችንንም አላህ ሰላም ያድርግልን። እና እንዴት ናችሁ ውዶችዬ ሰላም ናችሁ ወይ? እስኪ አበረታቱኝ። በመልካምነት አይከፈልበትም። ስንቶችን እያበረታታን ነው ውዶችዬ። ላይክ ሼር እስቲ አድርጉልኝ ማለቴ ነው። እና ያው ዛሬ ዘበን የሚታየው ፕራንክ ውሸት ምናምን የሚሰራው ነው። እኔ ደግሞ ፕራንክ ለመስራት ፍቃደኛ አይደለሁም፣ መስራትም አልፈልግም። እና አበረታቱኝ በመልካምነት እላችኋለሁ ውዶችዬ። ዛሬ ምን ልላችሁ መሰላችሁ? ሁለት መክሪና ነው እንዴ እንዲያትሉኝ፣ ወላኪን በስደት ላላችሁ እህቶቼ ማለት ነው፣ ብራችሁን አታባክኑ። ባሲ በኩርሲ ብራችሁን አታባክኑ። ብራችሁን ያዙ። ልብስ አትሰብስቡ። ወላሂ ልብስ ምንም የሚያደርገው ነገር የለም። ልብስ ሰብስበን አሁን ኢትዮጵያ ቁጭ ብሎ ስንት አመቱ ብል እየበላው ነው ማለት ነው። ስለዚህ ብራችሁን ያዙ፣ አታባክኑ። ብጣሽ የምትገዙበትን የጣቀለበት ብትገዙ ነው የሚበልጣችሁ። ነገ ጧት ሀገር ብትገቡ እኮ አርጋችሁ የዕለት ችግራችሁን ትሳረፋላችሁ። እና ብራችሁን ያዙ። ባንክ ቤትም አታኖሩ። ባንክ ቤት የምታኖሩ ደግሞ ቦታችሁን ግዝት። በአሁኑ ሰዓት ቦታ ረክሷን፣ ቦታችሁን ግዝት። ቦታው ይጨምራችኋል እንጂ አያከስራችሁም ነው እንጂ አሁን ሳዑዲ አረቢያ ስራ ጠፍቷል። እንደ ፊቱ አይደለም የምታዩት ነው። ፊት አሁን በ2000 ነበር፣ አሁን 5000 4000 ተሰርቶ የቤት ኪራይ ተከፍሎለት፣ የመቃዲ ተከፍሎለት፣ የካህረባ ተከፍሎለት፣ ለቤተሰብ ተረዲቶለት ምኑ ተረፈ? ሀጅ ወዲያ ማለት ነው። ስለዚህ ብራችሁን ያዙ። ታሙሃ መሟቀቅ አስቀድሞ መጠንቀቅ ይላል የሀገሬ ሰውና፣ ብራችሁን አታባክኑ እላችኋለሁ። ቤተሰብም እርዱ፣ ቤተሰብ አትርዱ አልልም። አነሰው የተረፈ ነው። አገር የለቀቅ ነው ራሳችንንም ለመቀየር የእነሱንም ችግር ትንሽ ለማስወገድ ነው አይደል? ብዙዎች እህቶቼ ግን አንዴ አሁን በሶሻል ሚዲያ ሳየው በጣም የምታዘባቸው። ምክንያቱም ቤተሰብ ወዲያ ማን አለ? ስንከለቅ እኮ ራቆታችንን ነው የተለቅ ነው አይደል? እንደገና ቤተሰብ ይሄን በድሎኝ ይሄን አጥፍተውብኝ በሶሻል ሚዲያ ለምን አስፈለገ? የተበላ እንዴት ይነሳ? እንዴት ይነደማል? ትፍ የተባለ ምራቅ ይላሳል? አይላስም። ስለዚህ እንደገና የተበላውን እንዲህ አድርገውኝ ቤተሰቦች የሚሉት ወላሂ በጣም ነው የማዝነው በእነሱ። እንዴት ኧረ እንዲህ እንኳን ተብሎ ወላሂ አፈር ይበላ ነው የምለው ነው። እንዴት የቤተሰብ ገበና እንዴት በሶሻል ሚዲያ ይሄን በልተውኝ ይሄን አድርገው እንዴት ለምን አስፈለገ? ወላሂ ለፎሎ ብለው ከሆነ ወላሂ እንዲህ ብሎ የመጣው ብር አፈር ይበላ የምር ነው እንጂ ከቤተሰብ ወዲያ ማንንም የለ እላችኋለሁኝ። እና ውድ እህቶች አበረታቱኝ። በያላችሁበት አላህ ይጠብቃችሁ፣ አላህ ይጠብቀን እላችኋለሁኝ። ደህና ሁኑልኝ። ሰላም አለይኩም ወራህመቱላሂ ወበረካቱ።